መጀመሪያ ባለቤቴን ልጅ ስላልወለድኩለት 5 አመት ቆይቶ ፈታኝ። ከሁለተኛው ባሌ ጋር ከተጋባን 6 አመት ሆኖናል። ያው አልወለድኩም። የራሴ የሆነች ሱቅ ነበረችኝ። በደንብ ሰራ ነበር። ባለቤቴ ተቀጥሮ ነው የሚሰራው። ጥሩ ኑሮ እንኖር ነበር። በተጋባን በሁለተኛው አመት ግን ልጅ ለማግኘት ምርመራ ጀመርኩ። የሱቁንም ብር አሟጥጬ ጨረስኩኝ። ሱቁን ባዶ ሆኖ ተዘጋ። ከሱቁ በኋላ በጣም ብዙ ስራ ሞከርኩ። ውስጤ ሰላም ስላልሆነ አልሳካለኝ። ስነሳም ስቀመጥም እንዴት ጌታዬ ምን አረኩ እያልኩ ማልቀስ ሆነ ስራዬ። የመካንነት ህክምና በጣም ውድ ነው። 5 ጊዜ IUI አሰርቻለሁ። ያልወሰድኩት መድኃኒት የለም። ላብራቶሪ አልትራሳውንድ በሄድኩ ቁጥር የማወጣው ወጪ ከአቅማችን በላይ ነበር። ተበድሬ ሁላ ሞከርኩ። በመጨረሻም ያንቺ IVF ነው መሰራት ያለበት ተባልኩ። ህክምናውንም አቋረጥኩት። መኖር ካቆምኩኝ 3 አመት ሆነኝ። መቼም ቢሆን በኔ ይደርሳል ያላልኩት ደርሶብኝ መኖር የማይባል ኑሮ ኖራለሁ። ከኩዮቼ በጣም ወደ ኋላ ቀርቻለሁ። ድሮ ላይ ቆሜያለሁ። ሁሉ ነገር ደንዝዟል። አእምሮዬ ዝሏል፣ ደክሟል። መንቀሳቀስ ያቅተኛል። በአጠቃላይ ምንም መስራት አቅቶኛል። ያቺ ታታሪ ተጫዋች ሳቂታ ሰው ወዳድ ተግባቢ ሰርታ የማይደክማት ንጹህ ልጅ ሁሌም ትናፍቀኛለች። የጎረቤት የዘመድ ጥያቄ ያሳመመኛል። ኃጢአት ሰርቼ ፈጣሪ እንደቀጣይ ነው የብዙዎች አስተሳሰብ። ፈጣሪን ይቅር በለኝ ብለሽ አልቅሰሽ ለምኝው ይሉኛል። እኔ እስከማውቀው ውስጤ ንጹህ እንደነበረ ነው። ያም ሆኖ ፈጣሪ ምን አጥፍቼ ነው እያልኩ ጠይቀዋለሁ፣ አለቅስበታለሁ። ከቤት መውጣት ካቆምኩ 3 አመት ይሆነኛል። ከሰው ጋር መቀላቀል አልፈልግም። እርጉዝ ካየው ቆሜ አለቅሳለሁ። አራስ ህፃን ሳይም ክፍት ይለኛል። በድመት እቀናለሁ። ድመትን ከልጆቿ ጋር ሳይ ስቅስቅ ብዬ አለቅሳለሁ። በህይወቴ በጣም ተስፋ ቆርጫለሁ። እየሆነብኝ ያለውን ነገር ሁሉ ተቀብዬ መኖር አልቻልኩም። መውለድ አልችልም ብዬ መቀበል አቃተኝ። በቃ ዝም ብሎ ማልቀስ ሆኗል ስራዬ። ስቃይን ማስረዳት አልችልም። የምኖርለት ነገር አጣሁ። ዓለም ላይ ካሉ ሴቶች የተጠላው ያነስኩ የተናኩ ይመስለኛል። ውጭው ማየት አልፈልግም። ሰዎች ስለኔ ብቻ የሚያወሩ የሚሸኳሸኩ ይመስለኛል። ሁሌ ከማልቀስ የተነሳ የማይግሪን በሽተኛ ሆኛለሁ። ራሴን በመስታወት ማየት እንኳን አልፈልግም። እርሴን መቦረሽ፣ ገላዬን መታጠብ፣ ጸጉሬን ማበጠር ይደክመኛል። ለራሴ ልብስ፣ ጫማ ከገዛው ረጅም አመት ያልፈኛል። ብዙ አመት እየጾምኩ እየሰገድኩ ለሊቱን ሙሉ እያለቀስኩ ፈጣሪ ለመንኩ፣ ግን መልስ አጣሁ። ፈጣሪ ራሱ የረገመኝ ይመስለኛል። አሁን ላይ ለሱ መስገድ እሱን መለመን ትቻለሁ። አይሰማኝም። ዓለም ላይ እኔ ብቻዬን ሁሉ ስቃይ የማሳልፍ ይመስለኛል። ራሴን ማጥፋት አልፈልግም። ትልቅ ኃጢአት ነው። ግን ሁሌ ስተኛ ተስተካክዬ ፈጣሪን እንድሞት ለምኜ ተኛለሁ። ያሳለፍኩትን ስቃይ ማንም አይረዳውም። አእምሮዬ ደንዝዟል። አንዳንዴ ስናገር አፌ ይያዝብኛል። በብርድ ሰዓትም ላበላብ ሆናለሁ። ለባለቤቴም ሚስት መሆን አልቻልኩም። እንዲፈታኝ ስነግረው ያለቅሳል። በቃ የራስህን እድል ሞክርለዋለሁ። ጓደኞቹ ሁሉ ወልደዋል። ሳየው በጣም ያሳዝነኛል። ልጅ በጣም ይወዳል። የኔ ጓደኞች አላገኛቸውም። 4-5 ወልደዋል። ሁሉም ነገር ተስፋ አስቆርጦኛል። መኖርም አልቻልኩም። ወደፊት መራመድም አልችልም። ምን ልሁን?